ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። እናንተ እንዴት ናችሁ? ውድ ቤተሰቦቼ፣ ቤተሰብ፣ ስራ፣ ጤንነት ሁሉ ሰላም? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። ዛሬ ደግሞ ኢንሻአላህ ተቁርስ ጀምሬ ውሎዬን ይዤ እመጣለሁ ውዶቼ። አበረታቱኝ። ለምታበረታቱ ልጆች ደግሞ ከልብ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። ቃላት የለኝም ለእናንተ። ኢንሻአላህ አዲስ የምመጡ ማህለን ወሰህለን ቪዲዮዬን እውልኝ ያያችሁ ስታውት ደግሞ በላይክ ጀምሩት ማለት ነው። ላይክ ለኔ ይጠቅመኛል እና ከልብ አመሰግናለሁ። ኢንሻአላህ የጠየቃችሁኝ ማንነት ጥያቄዎች አሉ፣ በዛው መስሉ መልስላችኋለሁ። ጥያቄ ስጠይቁኝ እኔ ቪዲዮ ሰርቼ ነው የምመልስላችሁ፣ ምክንያቱም ያው እኔ ካሜራ ላይ ስለማልወጣ ማለት ነው። እንደዚህ ያው ወደ እንትን ምለው ነገር እየሰራሁ እንትን እያልኩ ነው የምነግራችሁ ስለ አጥርና ስለ ረከቦት በነገራችን ላይ ብዙ ጊዜ ቪዲዮ ሰርችበታለሁ እየጠየቃችሁኝ። 700 ሪያል ነው የገዛሁትኝ፣ ከውጭ ነው ይዤ የመጣሁትኝ፣ ከጅዳ ነው ያስመጣሁትኝ ብያችሁ ነበረ። ነገር ግን እናንተ አትሰሙኝም። አዲስ የምመጡ ልጆች ትመስሉኛላችሁ። ኢንሻአላህ ያው እንግዲህ ያው በዛው አጋጣሚ ነገርኳችሁ። ስለ አጥርም ደግሞ የጠየቀችኝ እህት አለች፣ እነግርሻለሁ ማለት ነው ኢንሻአላህ። ውድ ቤተሰቦቼ አንድ እህቴ ግቢሽን አስገንብተሽ ነው ወይስ ካብ ነው ብላኛለች። እኔ አላስገነባሁትኝም፣ ካብ ብቻ ነው ያስካብኩትኝ ማለት ነው። ምክንያቱም አንደኛ ህገ ወጥ ነው፣ ሁለተኛ ደግሞ ያው መንገድ ስፋት ህጋዊም ሆነ ህገ ወጥ ያው እያሰፉ ስለሆነ መንገድ ስፋት ያሰጋኛል ማለት ነው። ስለዚህ ሱቁ ለራሱ የተወኩትኝ አሁን በዚህ በሱቁ ላይ ሊመጡ ይችላሉ የሚለው ነገር እያሰጋን ነው ማለት ነው። እና አሁን እንግዲህ እንደዚህ ካብ ያስካብኩት ለምንድን ነው? ተተፈረሰ የሲሚንቶ ኪሳራ የለብኝም። ድንጋውና ቆርቆሮ ችግር የለውም። ድንጋውን እጠቀመዋለሁ፣ ቆርቆሮንም መልሼ እሰራዋለሁኝ ማለት ነው። በሲሚንቶ ተተገነባ ግን እንደዛ ተሆነ ሲሚንቶውም ኪሳራ ነው፣ ድንጋውም አይጠቅመኝም ማለት ነው። ምክንያቱም ሁለተኛ ሲፈረስ ያው ፍርክስክስ ነው የሚለው እና ካብ ነው ያስካብኩትኝ። ጥንካሬው እንዴት ነው ላልሽው ደግሞ ጥንካሬው በጣም አሪፍ ጠንካራ ነው። ተግቢ አይታይም ብዙም ብዬ ነው ተውጪ ዞር የቀረጽኩልሽ እና በጣም ጠንካራ ነው ሀቂቃ ማለት ነው። ሁኔኛ በሯ መዝጊያዋ በጣም አጭር ናት፣ ቆርቆሮ በሩ በጣም ረጅም ነው። ስለዚህ አሁን እንደገና ይካባል ማለት ነው። መንገዱ ሲለይለት በግንብ ነው ማስገነባው ኢንሻአላህ በአላህ ፍቃድ እና ለዛ ነው ልሻለሁኝ ውዴ። እዛ አካባቢ ጠቅላላ የሚታያቸዋል ሁሉም እንደዚሁ ነው፣ በድንጋይ ነው ዝም ብሎ ካብ የሚካበው ማለት ነው። ምክንያቱም ያው እንትን ይላል የሚለው ነገር ሲፈርስ አያሰጋም። ድንጋዩን ትጠቀሙታላችሁ እንደነገርኳችሁ። ሱቄን ለራሱ አልከፈትኩኝም፣ ይኸው እንደምታዋት ይለይለት ብለን ዝም ብለነዋል እላችኋለሁኝ ውዶቼ። እና ጥያቄሽ ይህንን ይመስላል ውዴ። ቤትሽ መንገድ የማያስፈራ ተሆነ ህጋዊ ተሆነ በታስገነቢው ነው በላጩ ማለት ነው። ባንዴ እንደዚህ በካ ወይም ደግሞ ትንሽ ውሃ ልክ ነው ረዘም የሚያረጉና ይገነቡትና ከዛ ቆርቆሮን ይቀጥሉበታል። እንደዛም አሪፍ ነው። ብረት አሁን ደግሞ በብረት ነው አዲስ የመጣው፣ ከእንጨቱም በብረቱ በጣም ጠንካራ ነው። በብረቱ ብታረጉት አሪፍ ነው እላችኋለሁ። የምታስገነቡ ልጆች ማለት ነው፣ የምታሳጥሩ ልጆች ታጥራችሁ የኛ ያው ስለሚያሰጋ ነው። እንግዲህ ጥያቄ ይሄንን ይመስላል ወዶቼ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። የኔ ቤት እንግዲህ አስፋልቱና ቤቴ በጣም ቅርብ ነው። ባጃጅ ሲል ይታያችኋል። መንገድ በጣም ስፋት ይሄው ለራሱ ጋር ቤት ጀምረው ነበረ። ነገር ግን አሁን ስለሚያስፈራ ብለው ትተውታል። መንገድ ስፋት ስላለው ብዙ ነገር እንትን ይለዋል፣ የሚስተካከል ይቀረዋል። እና እንደዚህ ነው እላችኋለሁ ውዶቼ። እንጀራዬን በዚህ መልኩ ጋገርኩኝ ውዶቼ፣ ጨረስኩ ጋግሬ። እሺ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። እናንተ እንዴት ናችሁ? ስራ፣ ጤንነት፣ ቤተሰብ ሁሉ ሰላም ነው? ከኔ ጋር አልሐምዱሊላህ። እና ጠፍቻለሁ ውድ ቤተሰቦች ይሄን ሰሞን እንዴት ናችሁ? ሁሉ ቤተሰብ ስራ፣ ጤንነት ሁሉ ሰላም ነው? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ነው። ሩዝ ልሰራ ኩሽና እየሰራሁ ነው። ይሄ ሞራ ነው። ሩዙን ቀቅያለሁ።
እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሰብስክራይብ ያረጋችሁ ላይክ እያረጋችሁ ብቻው በላይክ ጀምሮ ማለት ነው ውዶች። ጀዛኩሙላሁ ኸይረን ለምታበረታቱ ልጆች ከልብ አመሰግናለሁ። ወይባው ላይ በቀደም ያው ሸበካ ስለሌለኝ ነው ያለስኩላችሁ። ያለ ቅቤ መሞቅ አይቻልም ወይ ብላችኋል። ይቻላል። እኔ አላርጅክ ስላለብኝ ነው እንዲከላከልልኝ ነው ይሻላል ይላሉ። ትንሽ ቅቤ ሲደረግበት ለዛ ነው። ያለ ቅቤ መሞቅ ትችላላችሁ በደንብ ሌላ ነገር እያወዛችሁ ማለት ነው። ሌሎችን የሆነ ሌላ የምትቀቡት ነገር ወይም ቫልዚን እንደዛ እያደረጋችሁ መጠቀም ትችላላችሁ ውዶች። እና ኢንሻአላህ እስቲ አበረታቱ ውዶች። ትንጥዬ በርበሬ ያደርግበታል። ነገራችን ላይ ይሄ ቁጥሩ ጉርፋ ነው። ምንድነው እንዳትሉ ይሄ ማለት ነው። የተሰባበረ ጉርፋ ነው። በርበሬ ከለሩን እንደዚህ ቀላ አድርጎልናል። ምርጥ ነው። እንደዚህ ቀይ ሆኖልናል። እንደዚህ ቁልጭልጭ ካረኩ በኋላ የጠበስኩትን ድንች አንጥቼ አብረን መስራት ቃሪያ ጨመርኩ እና ግቢሽን ደግሞ በድንጋይ በሊሾ ማለታችሁ መሰለኝ። ሩዜን በዚህ መልኩ አጠናቀቅኩኝ ውዶቼ። የሁላችሁ ውድ ቤተሰቦቼ እንደዚህ የሚያምር መግሉባ ሰራሁኝ። ሙሉ አዚም ስጋ ማሻአላ ተባረከ ረህማን በጣም ነው የሚጣፍጠው። ነያችሁት እዚህ ጋር ደግሞ የሚያምር ሰላጣ ሰርቻለሁ። ማሻአላ ተባረከ ረህማን ማሽላ ላጥብ ነው ውድ ቤተሰቦቼ። ይሄን ማሽላ ላጥብ ነው ውዶቼ። አሁን አጥቤ ጨረስኩኝ። ማሽላይን በዚህ መልኩ አጣጠብኩኝ ውድ ቤተሰቦቼ። ስታምር ማሽላዋ ማሻአላ ተባረከ ረህማን ማዳበሬንም አጥቤ ያሰጣሁኝ። ጦጣ እንግዲህ ቁጭ ነው አያስበሉም። እንግዲህ መጠበቅ ነው ቁጭ ብዬ። የግንቦት ፀሐይ ደግሞ በጣም ነው እንትን ያለው ይታያችሁም ብዙ በጣም ፀሐይ ሆኗል። እንግዲህ ቁጭ ብዬ መጠበቅ ነው።